እንደምን ዋላችሁ? ሰላም ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? እንኳን ለብርሃነ ልደቱ አደረሳችሁ። ለብርሃነ ጥምቀቱም እንደዚሁ አልተገናኘንም፣ ብዙ ጊዜ ቆይተናል። አሁን ስለ እመቤታችን እረፍት ለመነጋገር ፈልጌ ነው ለማውራት። እመቤታችን ድንግል ቅድስት ድንግል ማር በዚህ በመሬት ያለ ያም በገነት ያለ ጣፋጭ ፍሬ ነው። የዚህ የሁለቱ ትርጉም ስሟ የሁለቱ የጣፋጮች ስም መለያ የሆነው ማር እና ያም የሚለው ነው። እመቤታችን እንግዲህ ውልደቷ እድገቷ በማንኛውም ነገር ይተረካል፣ ይታወቃል። እመቤታችን ግንቦት 1 ቀን እንደተወለደች፣ ነሐሴ 7 ቀን እንደተጸነሰች፣ ታኅሳስ 3 ቀን ወደ ቤተ መቅደስ እንደገባች፣ ከዚያም ብዙ ይነገርላታል። እመቤታችን በዚህ ዓለም ላይ የኖረችው በዚህ በእኛውን የምናገርበት በዚህ ዓለም ላይ የኖረችው 64 ዓመት ነው። ከ64 ዓመት ውስጥ አንዱ 3 ዓመት በእናትና በአባቷ በኢያቄም ወሐና ቤት የተቀመጠችበት ነው። ከዚያም ወደ ቤተ መቅደስ ወደ ቤተ ምኩራብ ወደሚባለው ወደ ቤተ ምኩራብ ገብታ በካህኑ በዘካርያስ እጅ ለ12 ዓመት ገብታ ከቤተ መቅደስ 12 ዓመት የተቀመጠች ናት። ምክንያቱም ምግቧ ከመላእክት ነውና ከእግዚአብሔር ዘንድ ነውና ሱራኤል ወይም ሱራፌል መልአክ ወይም ፋኑኤል መልአክ ለምንለው እሱ ሰርከብስቷን የምትመገበውን የምትጠጣውን እያቀረበላት ለ12 ዓመት በቤተ መቅደስ ተቀምጣለች። ከ12 ዓመት በኋላ ያው እንግዲህ እመቤታችን ታድፎ የላትም። የዘረ አዳም የዘረ ሔዋን ይሄ በሴቶች ላይ የሚታይ ምንም ነገር የላትም። ንጹህ ነች፣ ቅድስት ነች፣ እግዚአብሔር ያዘጋጃት ሙሽራ ናት። ግን ሰዎች ነንና በሰዎች አንደበት በሰዎች አእምሮ እመቤታችን 12 ዓመት ሲሞላት አቅመ ሔዋን አደረሰች፣ ቤተ መቅደሳችንን ታፈርስብናል ወይም ታረክስብናለች፣ ከቤተ መቅደስ ትውጣ ብለው አይሁድ ያ እስራኤላውያን አይሁዳውያን የምንላቸው እስራኤላውያን አጉረመረሙ። ከዚያ ሲያጉረመርሙ ሊቀ ካህኑ ጸሎት አደረገ፣ ጸለየ። ምን ይሻላል ብሎ ወደ እግዚአብሔር ቤት እዚያው በምኩራቡ በቤተ መቅደሱ ሲጸልይ ሚስቶቻቸው የሞቱባቸው ከነገደ እስራኤል በነገደ እስራኤል ቁጥር በ12ቱም ነገድ ውስጥ መቋሚያቻቸውን በትራቸውን ይዘው መጥተው 7 ቀን ጸልይበት፣ ከዚያ ምልክት ታገኛለህ አለው መልአኩ ተገልጾ። ከዚያም ሰበሰበ፣ በ12ቱ ነገደ ውስጥ ያሉትን ሰበሰበና ከዚያ ውስጥ አንዱ በዳዊት ዘር የሆነው ዮሴፍ እንዲሁም በካህኑ የይሁዳ ዘር በብሎ ከሚጠራው የካህኑ ሜሌይ ዘር ከሚባለው እና ኤሌዊ ዘር ከሆነው የዮሴፍን ከ12ቱ መቋሚያዎች 7 ቀን ሲጸልይባት አብባ በ7ኛው ቀን አብባ አፍርታ በኩሮሎሚ ሆና ተገኝታለች። ይህስ የእግዚአብሔር ፈቃድ ነው ብሎ በዚያው ለዮሴፍ አጨ ወይ ጠበቀ ከሚለው ለሱ ሰጣት። አሁንም 3 ዓመት በእናቷ ቤት 3 ዓመት በዮሴፍ ቤት ጌታችን ኢየሱስ ክርስቶስ ከሚወለድ ድረስ ማለት ነው እስከ ልደተ ክርስቶስ እዛው ቆየች። ቤተ መቅደሱም ሳትለቅ ቀን ከቤተ መቅደስ ማታ አዳርን ከዮሴፍ ጥበቃ አድርጎ ሰጣት። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ደግሞ ከጌታችን ከኢየሱስ ክርስቶስ ከሐዋርያትም ጋር ሆና 33 ዓመት ተቀመጠች። ከዚያም በእግረ መስቀሉ ላይ 33 ከ3 ወር ሲሆነው በእግረ መስቀሉ ላይ ሆኖ እናትህ ይቻት ልጅሽም ይሄው ብሎ ለዮሐንስ ሰጣት። እሱ ለኛ እንደተሰጠች በዮሐንስ አማካኝነት ለዓለም ሁሉ የተሰጠች መሆኗን እናትነትን ለሱም ልጅነቱን የሰጣት ልጅሽ ቤት ልጅሽ ከእናትሽ ልጅሽ ይኸው
በሱ ቤት ይዛት ሂድ ተብሎ ተነግሮት ነበርና በሱ ቤት ደግሞ 13 ዓመት ተቀመጠች። ከትንሣኤም ሁሉ አብሮ ከሐዋርያት ጋር ከሐዋርያው ከዮሐንስ ወይም ፍቁረ እግዚእ ከምንለው ዮሐንስ ጋር አብራ ተቀመጠችና 13 ዓመት ከሱ ጋር ኖረች ነው። ያንስ እንደማምረው 64 ዓመት ይሆናል። ሁለቱ 13 12 6 ወይም 3 6 12 64 ይሆናል። በ64 ዓመቷ እመቤታችን ያረፈችበት ቀን ነው። እመቤታችን እረፍቷ ነውና የእመቤታችን ቀን ያረፈበችበት ቀን ነው። አንድም ቢሉ ከታኅሳስ 29 ቀን እስከ ጥር 21 ቀን ዘመን አስተርእዮቱን ወይም ደግሞ መገለጡን የምንሰብክበት የምናስተምርበት ሁሉንም ነገር ከጥምቀቱ ከልደቱ ጀምረን ከጥምቀቱ እመቤታችን እረፍት ድረስ የመገለጡን ዘመን የኛ ስጋ መልበሱን ነገር የምናስተምርበት ወቅት ነው። እመቤታችን ጥር 21 ቀን አረፈች። እረፍቷ ነው። የእመቤታችን እረፍት እጹብ ድንቅ ነው። ምንድነው ቢባል ሞትሰ ለሞዓቲ ይደሉ ሞታ ለማርያም ያሐጽብ ለኩሉ ተብሎ ተነግሯል። ሞት ለሟቾች ይገባቸዋል፣ የተገባ ነው። አዳም መሬት አንተ ተብሏልና የተገባ ነው። ለእመቤታችን ግን መለኮትን ተሸክማ ኪሩቤል እንኳን ፊቱን ለማየት በክንፋቸው ፊታቸውን ጋርደው መንበሩን የሚሸከሙት እንኳን ያላዩትን እመቤታችን ዳሳ ጨብጣ ዘመን አስተርእዮውን ወይም ስጋ መሆኑን የእመቤታችን ስጋ በመልበሱ በግዙፈ ስጋ ተብሎ ተገልጾ በማኅፀነ ድንግል አድሮ ማኅፀኗ ድንግልናዋ የተዘጋ በር ሳይከፈት በተዘጋ በር ገብቶ በተዘጋ በር የወጣውን መድኃኔ ዓለምን ኢየሱስ ክርስቶስን የወለደች ናትና ያስገኘች ናትና የእመቤታችን ሞት እጹብ ድንቅ ነው፣ ይገርማን ተብሎ ተነግሯል። እና ለዚህ ነው እመቤታችን ጥር 21 ቀን እረፍቷ ነው። ምንድነው ቢሉ ጥር 21 ቀን አሁን ሐዋርያት የሚጾሙት ይኸውም እኛ የሐዋርያት ጾም ብለን ምንጾመው ጾመ ፍልሰታ ብለን ምንጾመው ይህ ሁሉ በእመቤታችን አማካኝነት ወይንም ደግሞ በበድነ ስጋዋ ይሄ የእመቤታችን ነፍስና ስጋ ተለያይተው 6 ወር ተቀምጠዋል። እንዴት ነው ቢሉ ሐዋርያት ተሸክመው ወደ ጌቴሴማኒ ወደ መቃብር ቦታ ይዘዋት ሲሄዱ አይሁድ ቀናተኞች ናቸውና ልጇ ተነሳ ብለው ይሄው እስካሁን ድረስ ያወናብዳሉ። አሁን ደግሞ እሷ ተነሳች ቢሉን አይደለ ኑና እናቃጥላት እናጥፋት ብለው ተሰብስበው ሲሄዱ ታውፋኒያ የሚባል አንድ ጀግና ጉልበተኛ የነበረ አፍቃሪ ይሁዲ ወይም ደግሞ የይሁዳን የሙሴን ሕግ የሚለውን ይድሮውን የይሁዳን እምነት አፈቅራለሁ ብሎ የሚል እኔ አቃጥላታለሁ አውርጄ ከሸንኮራው ጥላታለሁ ብሎ በድፍረት የተሸከሙበትን እመቤታችን ያረፈበት የእመቤታችን ስጋ ያረፈበትን ሸንኮር በእጁ ሲጨብጥ መልአኩ ቅዱስ ገብርኤል በሁለት እጁን ቆርጦ ጣለው። ከዚያ ወደቀ። ሐዋርያትም በድንጋጤ ተሰደው ተበታትነው ሲሄዱ ቅዱስ ዮሐንስ ያ እናትህ እቻት ልጅሽም ይኸው የተባለው ከመግረመስ እዛው ከሷ እንትን ላይ አልተለየምንምና እሱን አንስቶ የእመቤታችን በድንና ወይም ደግሞ ይህን ቅዱሱን ስጋዋን አንስተው መላእክት ቅዱስ ዮሐንስንም ጨምረው ወደ ደብር ቅዱስ ወይም ዕፀ ሕይወት ስር አስቀመጧት ነው። እመቤታችን በጥር እረፍቷ ነው። መቃብሯ በነሐሴ ነው። ለዚያ ነው እመቤታችን አስተርእየ ማርያም ብለን የምንጠራት። የእመቤታችን አንደኛው እረፍት ነው። አንደኛው አስተራየ ከሚለው ከዚህ ተገለጠ ታየ ከሚለው አንፃር የመጣ ነውና ያንን የምናከብርበት ቀን እመቤታችን የእመቤታችን ቅዱስ ስጋ ከዕፀ ሕይወት ስር ወደ ደብረ ቅዱስ ሂዶ በዕፀ ሕይወት ስር ተቀምጦ ለ6 ወር ከስጋዋ ተለይቶ ስጋዋን ነፍስና ስጋ ተለያይተው ያ ስጋ የተቀደሰው ስጋ በዕፀ ሕይወት ስር ተቀምጦ ዮሐንስ እያጠናት እስከ ነሐሴ 14 ቀን የቆየበት ነውና 6 ወር እመቤታችን አካል እና ነፍስ ሳይገናኙ
ያንን አካሏን በዕፀ ሕይወት ስር አስቀምጠው ዮሐንስ እያጠነው ቅዱስ ቅዱስ እያለ እንደ መላእክት እያጠነ ቆይቶ ከዚያ በኋላ በ14 ነሐሴ 14 ቀን ስጋዋን ሐዋርያት ጾመ ሱባኤ አድርገው ተሰጥቷቸው ቀብረውት ሲቀብሩት ከዚያ በኋላ ልጇ ደግሞ እንደገና ትንሣኤ አድርጎለት ስጋና ነፍስ ተዋህዶ እንደ ልጇ እንደ በኩር ትንሣኤው እንደ ክርስቶስ ያደረገችበት ቀን ነውና እሱን ለማመልከት ዕረፍቷ ግን ነገ ጥር 21 ቀን ነው። እንኳን አደረሳችሁ ለእመቤታችን በዓል ዕረፍት። ይህን ያህል ካልኩኝ ይቆየኝ። አመሰግናለሁ። እግዚአብሔር ይስጥልኝ።